ሰበር መረጃም አሜሪካ ዛሬ በከባዱ አነደደች። ኢራንም ጊዜ ሳትሰጥ አባብሳ መለሰች። በመካከለኛው ምስራቅ ያለው የጦርነት እሳት ከቀደመው በበለጠ መልኩ በመባባስ ድንበር ተሻጋሪና አደገኛ ቅርጽ የያዘ ይገኛል። በዚህ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን አሉ? ኢራን ወታደራዊ አመራሮች የሰጡት ምላሽ ምን ነበር? ዛሬ በሰፊው የተሰሙ አዳዲስ ጥቃቶችና የአሁኑ ቀጠናዊ መሬት ላይ ያለው ሁኔታ ጨምሮ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቪኤንኤን አማሪክ። እስከ ጥንቅራችን መጨረሻ አብራችሁኑ። በዓለም አቀፍ መድረክ ቁልፍ አጀንዳ ሆኖ የሰነበተው የአሜሪካና የኢራን ግጭት ከዚህ ቀደም ከነበረበት የባህር ዳርቻ ውጥረት አልፎ ወደ ሙሉ ቀጠናዊ ጦርነት እያመራ መሆኑ ተሰማም። የጦርነቱ መስፋፋት የዓለምን ኢኮኖሚ ከማናጋቱም በላይም በብዙ ሀገሮች ውስጥ የኑሮ ውድነት ሰማይ እንዲነካና የዜጎች ዕለት ተዕለት ኑሮ እጅግ አሳሳቢ ውጥረት ውስጥ መክተቱ አይዘነጋም። ሆኖም ግን ኃያላኑ ግጭቱን ማብረድና አሻፈረኝ ማለታቸው ዓለምን በከባዱ አስግቷል። ነገሩ እንዲህ ነበር። መጀመሪያ ኢራን የኢራቅና የዮርዳኖስ አየር ማረፊያዎችን እንዲሁም የሶሪያ የትዕዛዝ ማዕከላትን ዓላማ ያደረገ አዳዲስ የሚሳኤል ጥቃቶችን መፈጸሟ በይፋ አሳወቀች። ከዛም የአሜሪካ ጦር በበኩሉ በኢራን ውስጥ ለተከታታይ 9 ቀናት የሚቆይ ኃይለኛ የአየር ድብደባ ማጠናከሩን ገለጸ። ከዚያም በኋላ በዮርዳኖስ በሚገኘው በአካባቢ አየር ማረፊያ ላይ በደረሰው ጥቃት ወታደራዊ አውሮፕላኖች ላይ ከፍተኛ ጉዳት መድረሱ ተረጋግጦ ምርመራዎች ተጀመሩ። አሁን ደግሞ ግጭቱ ከሆርሙዝ የባህር በር አልፎ እስከ ሰሜን ምዕራብ የኢራን ከተማ እስከ ታብሪዝ ድረስ በመስፋፋቱ በመቶዎቹ የሚቆጠሩ ንጹሃን ዜጎችና ሲቪል መሰረተ ልማቶች ለአደጋ ተጋልጠዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን አስከፊ ውድቀት እንዲገጥማትና አሜሪካ የኒውክሌር መሳሪያ እንዳይኖራት የምታደርገውን ትግል አጠናክራ እንደምትቀጥል አስታውቀዋል። የኢራን እስላማዊ አብዮታዊ ዘበኛ ኃይል በበኩሉም ሀገራቸው በምንም መልኩ በዛቻና በግፊት እንደማትንበረከክ ገልጸው የቀጠናው ወታደራዊ እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በሌላ በኩል ኩዌትና ባህሬን የመከላከያ ሰራዊቶቻቸውና የአየር መከላከያ ስርዓቶቻቸውን በማሰማራት የሚሳኤል ጥቃቶችን ለመከላከል መገደዳቸውን አስታውቀዋል። እንዲሁም እንደ የውሃ ማጣሪያ ጣቢያዎች ያሉ ወሳኝ የሲቪል ተቋማት መጎዳታቸው ዓለም አቀፍ ድርጅቶች በስጋት በተሞላ አንደበት ገልጸዋል። አሁን ባለው ሁኔታ ሚሳኤሎቹ ያለማቋረጥ እየዘነቡ ሲሆን በኢራን ዋና ዋና ወደቦች ማለትም በምሽሃር፣ በኢማም ሆመንና በቻሃበር ከተሞች ከፍተኛ ፍንዳታዎች ተሰምተዋል። በአሜሪካ ኃይሎች የሚደረገው የባህር ላይ ማገጃና የሚሳኤል ጥቃት የንግድ መርከቦችን እንቅስቃሴ ሙሉ በሙሉ በማስተጓገሉ የኤነርጂ አቅርቦት አደጋ ላይ ወድቋል። ግጭቱ ከተጀመረ ወዲህ የሞቱት የአሜሪካ ወታደሮች ቁጥር 17 የደረሰ ሲሆን ከ420 በላይ የሚሆኑት ደግሞ ቆስለዋል። የዲፕሎማሲው በር ሙሉ በሙሉ ተዘግቶ ውጥረቱ ከሰዓት ወደ ሰዓት እየተባባሰ ይገኛል። ይህንን አሳሳቢ ዓለም አቀፍ መረጃ መከታተል እንቀጥላለን። ተጨማሪና የተረጋገጡ መረጃዎች እንደተሰሙ ይዘን የምንቀርብ ይሆናል። ለፈጣንና ታማኝ ዓለም አቀፍ ዜናዎች ቪኤንኤን አማሪክን ሳብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠየቀን። በቀጣይ ዝግጅት እስከምንገናኝ ቸር ይሰንብቱ።